ለዚህ ነው ሲሞኔን ቅዱስ ገብርኤል ድረስልኝ፣ ቁልቢም ያለው ቅዱስ ገብርኤል ድረስልኝ፣ አዲስ አበባ መሀል ያለው ሌላም ቦታ ያለ ቅዱስ ገብርኤል ድረስልኝ። የእግዚአብሔር መልአክ ሲመጣ አሁን መጣችሁ የቅዱስ ገብርኤልን ደጁን ነክታችሁ ሰግዳችሁ አስራታችሁ በኩራታችሁ አውጥታችሁ ጸልያችሁ አልቅሳችሁ ክዳን አድርሳችሁ መስቀል በእውነት ተሳልማችሁ ቡራኬ ተቀብላችሁ ስትሄዱ ብዙ ነገር አለ። ሳስቡት ሕይወታችሁን አስቡት። ጤናታችሁ በበሽታ የታሰራችሁ፣ ሰላማታችሁ እንዲሁ አእምሯችሁ በክፉ ነገር የታሰረው፣ ኑሮ እንዲሏችሁ ስራ እንዲሏችሁ በማጣት የታሰራችሁ ማን ይምጣላችሁ? አረ ማን ይምጣልን? የእግዚአብሔር መልአክ ቅዱስ ገብርኤል ይምጣልን። ናና ገብርኤል ናና ናና ገብርኤል ናና አዝኛለሁና ባንተ ልጽናና ናና ገብርኤል ናና በልዑል እግዚአብሔር ስም እንደምን አላችሁ? እንደምን አላችሁ? አሜን። ቸርነቱን ያበዛልን በምሕረቱ ብዛት በቤቱና በደጁ የሰበሰበን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የወላዲተ አምላክ የቅድስተ ቅዱሳን የድንግል ማርያም ምልጃ ጸሎት ከሁላችን ጋር ይሁን። የሊቀ መላእክት የቅዱስ ገብርኤል በረከቱ ጥበቃው ትድግናው ከሁላችን ጋር ይሁን። እንግዲህ ጥቂት ደቂቃ የእግዚአብሔርን ቃል እንማራለን። ምንም ቁጥራችን ቢያንስ እግዚአብሔር ከኛ ጋር ነው። ማን ከኛ ጋር ነው? ማን ከኛ ጋር ነው? የቅዱስ ገብርኤል አምላክ እግዚአብሔር ከኛ ጋር ነው። ሁለትም ሶስትም ሆናችሁ በስሜ ካላችሁ እኔ በመካከላችሁ ይገኛሉ ያለን ራሱ ባለቤቱ መድኃኒታችን አምላካችን እግዚአብሔር ነውና፣ ስለዚህ አሁን እኛ ከዛ በላይ ብዙ ሆነን ተገኝተናል። በእግዚአብሔር ፊት ብዙ ነን። በሰው እይታ ጥቂቶች ልንሆን እንችላለን። ይህ ቦታ እኔ ለመጀመሪያ ጊዜ ነው የመጣሁት። እጅግ ደስ የሚል ስፍራ ነው። ለከተማ ቅርብ ነው። ነገር ግን በጣም መንፈሱ ስፍራው የተረጋጋ ስፍራ ነውና የበረከት ቦታ ነው። እግዚአብሔር አምላካችን ይህችን ቦታ በዚህ ሰዓት በፊቱ እንድንሆን ስለፈቀደልን ሲሁላችሁ ብለን ብላችሁ አመስግኑ እግዚአብሔር። እግዚአብሔር መንፈስ ቅዱስ ሁላችንን እንዲያስተምረን ቅዱስ ፈቃዱ ይሆንልን። በዚህ በሐዋርያት ሥራ ምዕራፍ 12 ቁጥር 7 ላይ እንዲህ የሚል ቃል እናገኘዋለን። ሰንሰለቶቹ ከእጁ ወደቁ በሚል እንማራለን። እስቲ በሮላችሁ ከኔ ጋር ሰንሰለቶቹ ከእጁ ወደቁ ይላል። ከምን ወደቁ? በዚህ ቃል እግዚአብሔር ሁላችንን እንዲያስተምረን ቅዱስ ፈቃዱ ይሆንልን። በእውነት እኛም በዚህ ስፍራ ያለነው በምናውቀውም በማናውቀውም የታሰርንበትን በነፍስም በስጋም ያስቸገረንን ጉዳይ አምላከ ቅዱስ ገብርኤል ከሁላችን ይጣልልን። አሜን በሉ። ከሁላችን ከነፍሳችን፣ ከስጋችን፣ ከመንፈሳችን፣ ከኑሯችን፣ ከመውጣታችን፣ ከመግባታችን በእውነት ያስቸገረንን ሁሉ አምላከ ቅዱስ ገብርኤል ይጣልልን። አሜን በሉ። በዚህ ክፍል ላይ አሁን እንደሰማነው ሰንሰለቶቹ ከእጁ ወደቁ ይላል። የሐዋርያት ሥራ ምዕራፍ 12 ቁጥር 7 ላይ የምናገኘው ይለቃል። ይህ ቃል በዛ ዘመን ወይም ደግሞ በዛ ወራት በማለት የሐዋርያት ሥራ ምዕራፍ 12 ቁጥር 1 ጀምራችሁ ስትመለከቱት በዛን ዘመን ንጉሥ ሄሮድስ
መከራ ያጸናባቸው ዘንድ ከቤተ ክርስቲያኑ በአንዳንዶች ላይ እጁን ጫነባቸው በማለት ይጀምራል። ከቃሉ ጋር ናችሁ። በዛን ዘመን በዛን ወራት ብሎ የሚጀምረው የሐዋርያት ሥራ ጸሐፊው ቅዱስ ጴጥሮስ በዛ ዘመን የተባለው አሁን ጾመ ሐዋርያት ውስጥ ነው ያለነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ለሐዋርያት ደግሞም ለአማኞቹ የመንፈስ ቅዱስን ስጦታ ከላከላቸው በኋላ ደቀ መዛሙርቱ እግዚአብሔር ባዘዛቸው ሁሉ የተሰጣቸውንም የወንጌልን አደራ ለዓለም እያዳረሱ የጌታችን የመድኃኒታችን ኢየሱስ ክርስቶስን ወንጌል እያስተማሩ በነበሩበት ወራት ወይም ደግሞ ያን ዘመን ማለት ነው። ይህ ክፍል ለሚነግረን ያን ዘመን ነው። ሐዋርያት ጌታችን ኢየሱስ ክርስቶስ አምላካችን አደራ ሰጥቷቸው ተስፋ ሰጥቷቸው አገልግሉ ብሎ ጸጋን ሰጥቷቸው ደቀ መዛሙርቱን እሱ የጀመረውን አምላካችን የፈጸመውን እነሱም ደግሞ እንዲኖሩበት የወንጌልን አደራ ለዓለምም እንዲያዳርሱ አድርጓቸው ወደ ሰማይ አድርጓል። መንፈስ ቅዱስ ተልኮላቸዋል። በዚህም ጊዜ ነው ሌሎችም ሐዋርያትም ከነሱም በኋላ የተነሱት ይህንን የእግዚአብሔርን አደራ ለዓለም እያዳረሱ በነበሩበት ወቅት ኤሮስ የሚባል በተለይ አይሁዶች ሌሎችም የክርስቶስን አምላክነት ያልተቀበሉ ጌትነቱን፣ አዳኝነቱን፣ ፈጣሪነቱን፣ አምላክነቱን መቀበል ያቃታቸው ተከታዮቹ ላይ ሐዋርያት ላይ ደቀ መዛሙርቱ ላይ ማዳኑን ስለሰበኩ እውነቱን ስለገለጡ እሱ ለሰው ልጆች ያደረገውን የእግዚአብሔርን ሥራ ያለ አንዳች ፍርሃት ያለ አንዳች ስጋት መንፈስ ቅዱስ ኃይል ሆኗቸው መንፈስ ቅዱስ ብርታት ሆኗቸው ይህን እያስተማሩ በብዙ ስፍራ ሲታሰሩ፣ ሲሰደዱ፣ ሲደበደቡ፣ ሲገረፉ ነበር ሐዋርያት። አሁን እነሱን እያሰብናቸው የእነሱን ጾም እየጾም ነው አይደለም? ይላል የሐዋርያት ጾም ብለናል። ብዙ ሰው ጾማል፣ ብዙ ሰው ደግሞ ነው ችላ ብሎ ታርፎታል። ሌሎቹንም እግዚአብሔር ወደ ጾሙ ይመልስልን፣ እኛም የጾምነውን ለበረከት ያደርግልን። አሜን። ስለዚህ በዛን ዘመን ያለ አንዳች ስጋት ወንጌልን እየሰበኩ ብታሰሩ እንኳን ይላል ብታሰሩ እንኳን ደስ ብሏቸው ከሸንጎ ፊት በዝማሬ እየዘመሩ ይወጡ ነበረ ይላል መጽሐፍ። በዚህም ጊዜ ነው ኤሮስ ምንም ሳያደርጉ ወንጌልን እያስተማሩ የእግዚአብሔርን ሐሳብ ለዓለም እየተናገሩ ባሉበት ኤሮስ የተባለው በዛ ዘመን የነበረ ንጉሥ እጁን ጫነባቸው፣ ስልጣኑን አከበረባቸው። ብዙ ፈተና ብዙ መከራ እንዲያዩ አደረጋቸው። በዚህ ሰዓት የዮሐንስን ወንድም ያዕቆብን በሰይፍ ገደለው ይላል። እጁን ጫነባቸው ማለት ይሄ ነው። ዛሬም ነፍሰ ገዳዮች በክርስቲያኖች ላይ በአማኞች ላይ እንዲህ የሚያደርጉ በየስፍራ እንሰማለን፣ እናያለን። ምእመናን የእነዚህን እጆቻቸውን እግዚአብሔር እንዲቆጣጠሩልን ቅዱስ ፈቃዱ ይሆንልን። በንጹሐን ላይ በክርስቲያኖች ላይ ባመኑት ላይ እግዚአብሔርን በሚያመልኩት ላይ ፈተና መከራ የሚያጸኑ ብዙ ሰዎች አሉ። ብዙ አላውያን አሉ። ብዙ ያላመኑ አሉ። በዚህም ጊዜ እኛን የሚያዋጣን ምእመናን እግዚአብሔርን ማምለክ ነው። በሃይማኖት መጽናት ነው፣ መበርታት ነው። የቅዱሳን መላእክትን ተራዳኢነት ተስፋ ማድረግ ነው። የትኛውም ነገር ቢከብድብን
የዚህ ዓለም ውጣ ውረድ በእውነት ቢጫጫንብን እግዚአብሔር ግን ያሻግረናል ያሳልፈናል ብለን ወደ ቅዱሳን መቅረብ፣ ወደ መላእክቱ መምጣት፣ ወደ እግዚአብሔር ወደ አምላካችን በፍጹም ልባችን በፍጹም ሐሳባችን ወደ እሱ መቅረብ ያስፈልጋል። ሐዋርያት እንዲህ ያለ ፈተና ቢገጥማቸው እንኳን እንዲህ ያለ ፈተና ቢያጋጥማቸው እንኳን ከእግዚአብሔር አምልኮት ወደ ኋላ አላፈገፈጉ፣ ወደ ኋላ አልተመለሱ። ፈተና በዛብን፣ ሞት፣ መታሰር፣ መሰደድ ደረሰብን ብሎ እግዚአብሔር አምላካቸውን አይቷልና ማዳኑን ተመልክቷልና ፍቅሩን አይቷልና ይቅርታውን፣ ቸርነቱን፣ ምሕረቱን ስላዩ ወደኋላ አልተመለሱ። ይልቁኑ ጠንክሮ በርትቶ እግዚአብሔርን ማምለክ ጀመሩ። ወንድማቸው ያዕቆብ በሰይፍ ሲገደል በእውነት ፈርቶ ወንጌልን አጣጥፎ ወደኋላ ተመልሶ እነሱም በራቸውን አልዘጉ። የእውነት መንፈስ አግዟቸው ስለጠነከሩ ማለት ነው። እኛንም የእውነት መንፈስ ያግዘን። አሜን በሉ። አፉር ቁልቁሉ አመንታ ገኘትን ዋጀሩስ አሜን ጀራ አፉር ቁልቁሉ ለመጀበስ አከበርቱ ተጉፍታ ጀባተኔ በረቁም ስለምትባየተስ በረኢላልች ቢየለፋ አመንቶ ተዋቀየ ውበት ደቢን ሶዳ ኩፍሶዳ አመንታራ ወግመት ዋቀየራ ጃለመሳራ ኢፈመሳራ ውበትን ደብሱ በራ አርኪ አዱኛ ከና ኑረት ጀባተለ ዋቀየ ዋቀሱን ዋቀየ ነመኑ በርባችሳዳ አልፈሩም፣ አልተነገጡም። በቁጥር ጥቂት ናቸው። ዓለም ሁሉ ፊቷን ወደ እነሱ አዙራለች። ለመስማት አይደለም፣ ንስሐ ለመግባት አይደለም፣ መልካም ነገር ለማድረግ አይደለም። ለምን የክርስቶስ ስም ይነሳል? ለምን ይሰበካል? ወንጌል እውነት ለምን ለዓለም ይነገራል? የኛ ሐሳብና የኛ ፈቃድ ዓለም ሰምታ ትኖርበት እንጂ እያሉ እውነት ተናጋሪዎችን፣ ወንጌል ሰባኪዎችን፣ የክርስቶስን ማዳን አብሳሪዎችን በእውነት እየገደሉ እያሳደዱ እያሳሰሩ በሚመላለሱበት በዛ ወራት በሐዋርያቱ ዘመን ይህ በሚደረግበት ጊዜ ያዕቆብ ቢገደልም ጴጥሮስ ከመስበክ ጴጥሮስ ከማስተማር ሌሎቹ ሐዋርያት የእግዚአብሔርን ሐሳብ ከመናገር አልተቆጠቡም ይላል ምዕመናን። በዚህ ዘመን ይህን የሚያዋጣ የሆነ ኮሽ ባለ ቁጥር ከእግዚአብሔር መራቅ፣ በረከት የምናገኝበትን ስፍራ መርሳት፣ ዓለም ብቻ እያሰቡ መመላለስ። በእውነት እዚህ ስፍራ ዝናው እጅግ ታላቅ እንደሆነ አምናለሁ። ከዚህ በፊትም አሁንም ታላቅ ነው። በብዙ ምክንያት የዓለም ጫና ሲበዛ ሰው ከእግዚአብሔር ቁጥሩ ቢቀንስም የእግዚአብሔር ማዳኑ የቅዱስ ገብርኤል ተራዳይነቱ ሁልጊዜ ከኛ ጋር ነው። ሲያመዝኑት እግዚአብሔር ሁልጊዜ ከኛ ጋር ነው። ቀን ይመጣል ደግሞ ከዚህ የሚበልጥበት ሕዝቡን እሄደች በጸበሉ እዚህ ስፍራ ያሉ በረከት ልዩ ነው። አካቶ ቅዱስ ገብርኤል አካቶ ቅድስት አርሴማ ሲባል ዓለም ነው የሚያውቀው በእውነት። ስለዚህ የትኛውም ጫና ቢበዛ ከሃይማኖታችን፣ ከቤተ ክርስቲያናችን፣ ከአምልኳችን፣ ከወንጌላችን በእውነት ከጀመርነው ይህን ታላቅ ሕንፃ ከመስራት ወደኋላ ልናፈገፍግ አያስፈልግም፣ ልንበረታ ያስፈልጋል። ከሐዋርያት ከአባቶቻችን ከቀደምት ተምረን ማለት ነው። ከነሱ የእነሱን መንገድ ተመልክተን ከነሱ ሕይወት ተምረን ልንጸና ልንበረታ ያስፈልጋል። ለዚህ ነው ሐዋርያው ቅዱስ ጴጥሮስ ወንድሙ ያዕቆብ በሰይፍ ቢገደልም እሱ ወንጌልን እየሰበከ 3000 ሰዎችን
በአንድ ቀን ማረከ፣ ለጌታ አደረገ። መንፈስ ቅዱስም አገዘው፣ አበረታው። በዚህን ሰዓት እሱም በሰይፍ አልገደለው፣ ወደ እስር ቤት ወረወረው። ያ ንጉሥ ሄሮድስ የተባለው ወረወረውና ጴጥሮስ ደስ ብሎት በእስር ቤት ውስጥ ሆኖ እግዚአብሔርን እያመለከ እግዚአብሔርን እያገለገለ በዛም በልቡ ያለውን እግዚአብሔርን ሁልጊዜ እያከበረ እስር ቤት ውስጥ እንኳን ተኝቶ ነበረ በማለት እናገራለን። ከቃሉ ጋር ናችሁ? የትም ቦታ ብንሆን እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? በእኛና ማን ይቃወመናል? አምላክ ቅዱስ ገብርኤል ከኛ ጋር ከሆነ በየትኛውም ሁኔታ ውስጥ ብንሆን በየትኛውም ስፍራ ብንሆን ብቻ ማን ከኛ ጋር ይሁን? ማን ከኛ ጋር ይሁን? እግዚአብሔር ከሁላችን ጋር ይሁን። እሱ መንያታም ማን በከሰዩ ያጅራል ግላንች ከሚዩ ከሰ ይጅራል ለእለ ሰበዋ ቀዮ ዋቀዮ ወጅሊንታነ ወንተ ሁሉ ማንጨና ለተርካም ፈና እሱ መጥቶ ሊገምና እሱ መጥቶ ገመቹ እንጅራቹ ሊደንደኛ እግዚአብሔር ከኛ ጋር ከሆነ በየትኛውም ስፍራ ደስተኞች ሆነን መኖር እንችላለን። ዓለማችን አዘኗ የበዛ ልቅሷ በየቀኑ የሆነባት ለምንድን ነው? ከእግዚአብሔር ጋር መሆንን ስላለች ነው። ከእግዚአብሔር ጋር መሆንን በእውነት ስላልፈለገች ነው። እግዚአብሔርን ስለተወች ነው። ለዚህ ነው ልቅሷ፣ አዘኗ፣ ጦርነቷ፣ ሰላሟ በእውነት የቀነሰባት ይሄ ሁሉ ክፉ ነገር የበዛባት እግዚአብሔርን ስለተወች ነው። ከእሱ ጋር ኖረን ከእሱ የሆነ የጸጋ ስጦታ ሁሉ እንዲበዛለን እግዚአብሔር ያግዘን። አሜን በሉ። ከእሱ ጋር መሆን መልካም ነው። ከእሱ ጋር መሆን ደስታ ነው ይላል። ጴጥሮስ ደስ ብሎት በእስር ቤቱ ላይ በወታደሮች እየተጠበቀ የተኛ ነበረ። ነገር ግን ይላል አዎ እሱ በልቡ ጸልያል፣ በአምልኮት አለ። ነገር ግን ሄሮድስም ካሰረበት ስፍራ ሊያወጣ ባሰበ ጊዜ እግዚአብሔር ግን ጴጥሮስ ባለበት ስፍራ መልአኩን ላከለት ይላል። እስራ በዝግቦት እግዚአብሔር መልአክ ባለበት ስፍራ መልአኩን ላከለት። አሁንም ቅዱስ ሚካኤል ቅዱስ ገብርኤል በእውነት በተጨነቅንበት ማንነት ላይ የእግዚአብሔር መልአክ ይምጣልን። አሜን በሉ። የማ መልአክ ይምጣልን? ባዘንበት ጉዳይ ላይ በቃ ከዚህ በኋላ አልቋል ብለን ተስፋ በቆረጥንበት ነገር ላይ የማ መልአክ ይምጣልን? የእግዚአብሔር መልአክ ቅዱስ ገብርኤል ይምጣላችሁ። አሜን በሉ። አላያችሁም? እሱ ሲመጣ እሳቱ ወደ ውሃ ይለወጣል፣ የፈላው ደግሞ ይቀዘቅዛል፣ በረዶ ይሆናል። ቅዱስ ገብርኤል ሲመጣ ምእመናን አዎ ያመኑት ይደሰታሉ፣ ያላመኑት ግን ያዝናሉ። የእግዚአብሔር መልአክ ወደ ሕይወታችን ሲመጣ፣ የእግዚአብሔር መልአክ ወደ ስራችን፣ የእግዚአብሔር መልአክ ወደ ኑሯችን ሁሉ እሱ ሲመጣ ሁሉም ነገር የጨለመ ብርሃን ይሆናል። ያጣነውን እናገኛለን። የትኛውም ጤና ይሁን፣ ሰላም ይሁን፣ ደስታ ይሁን፣ በረከት ይሁን የእግዚአብሔር መልአክ ሲመጣ የማናገኘው ነገር የለም። ሁሉም ነገር በጎ ይሆናል። ቅዱስ ገብርኤል ለሁላችን ይምጣልን። አሜን በሉ። ቅዱስ ጴጥሮስ ባለበት ሄሮድስ ሕዝብ ፈርቶ ጴጥሮስን ለመፍታት ቢያስቡ እንኳን የእግዚአብሔር መልአክ ቀደመው። ቀድሞ የሚደርሰን የእግዚአብሔር መልአክ። ለዚህ ነው የምናስበው በየዕለቱ በየሰዓቱ ቤተ መቅደሱን ስትሰሩ፣ አስራቱን ስታወጡ፣ ለእግዚአብሔር የሚገባውን ለዚህ ስፍራ ስታደርጉ፣ አዎ እናንተ እሱ ስታስቡ ቅዱስ ገብርኤል ደግሞ በብዙ በረከት ያስባችኋል። ሁላችንን እንዲያስበን አምላከ ቅዱስ ገብርኤል ይርዳን። አሜን በሉ። ስለዚህ አሰበው የእግዚአብሔር መልአክ በጨለማው ስፍራ ማንም ያልደረሰለት የእግዚአብሔር መልአክ መጣለትና ዙሪያ ሁሉ
ብርሃን ሆነለት። አመስግኑት እስኪ እግዚአብሔርን ቅዱስ ቁጣን ዙሪያው ሁሉ በብርሃን ተጥለቀለቀ። ጴጥሮስ ምን እንደሆነ አላወቀም። እልም የሚያይ ራእይ የሚመለከት መስሎት ያስብ ነበረ። ነገር ግን ቅዱስ የእግዚአብሔር መልአክ የጌታ መልአክ በቀረበ ጊዜ በቤትም ውስጥ ብርሃን በራ። በዚህም ጊዜ ጴጥሮስንም ጎኑን መትቶ አነቃ እና ፈጥነህ ተነሳ አለው። ሰንሰለቶቹ እነዛ ክፎች ጴጥሮስን ምንም ሳያደርግ አስሮት ነበሩና አይሁዶች አስሮት፣ እነዚህ የሄሮድስ ወታደሮች አስሮት በጨለማ ስፍራ ወርውሮት ጥሎት ደግሞም ብቻውን ይጠብቁታል እንዳያመልጥ እንዳይጠፋ። ነገር ግን የእግዚአብሔር መልአክ ብቅ ሲል የእግዚአብሔር መልአክ ጴጥሮስ የታሰረበት ጴጥሮስ የተዘጋበት በር ደጅ ሳይከፈት የእግዚአብሔር መልአክ ገባ። የማን መልአክ ገባ? የማን መልአክ ገባ? ይችላል አይችልም? ይችላል። ቅዱስ ገብርኤል ዛሬ እዚህም ገብርኤል ነው፣ ሌላ ቦታ ገብርኤል ነው። በእውነት ቅዱስ ገብርኤል ሁሉም ቦታ ደርሶ የተጨነቁትን የተቸገሩትን መርዳት የሚችል መልአክ ነው። እንኳን የእግዚአብሔር መልአክ አሁን ከፊት ለፊታችን ያለ እነዚህ ከዚች አንድ ቃል ስተነፍስ ለዓለም መዳረስ ይችላል አይደለም? የቴክኖሎጂ እንኳን ሰው የፈጠረ ቴክኖሎጂ ለዓለም ሁሉ ይዳረሳል አይዳረስም? አሁን በቲክቶክ ቢሆን በዩቱብ ቢሆን በፌስቡክ ቢሆን ቀጥታ ስርጭት ነው ብሎ ሲያስተላልፍ ከዚህ ስፍራ አሁን ከዚህ የሚተላለፈው መልእክት ሁሉም ቦታ በአንድ አይነት በአንድ ሰዓት ይደርሳል። ኦንላይን የሆነ ሁሉ ይደርሳል። የቅዱስ ገብርኤል እርዳታ ታዲያ ከዚህ አይበልጥም? ይበልጣል አይበልጥም? ሲያመዝኑት በእውነት ይበልጣል። ለዚህ ነው እኛ ያወቅነው የመላእክትን እርዳታ የመላእክትን ተራዳኢነት ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን የምታስተምረው ከዚህ የተነሳ ቁልቁሎን ያቀዩ አዱኛ ከነየሮ tokkicha ሊቀቀቡ ገሩ በከሁ እንደጅሩምቲ ኢሳኒ ሙርታኒ በከቀቡ መጋላ ቀቡ ሰሚራ መጋለኒ ቁልቁሎቴ በመታን ጅራ አችራ ጋፎ ዋቀዩ ሳኔር ወይ ሁሉማ አንተ ትችት ከቀቡ ይደንደሩ በሁሉ ቦታ የሚገኘው ማን ብቻ ነው? እግዚአብሔር ብቻ ነው አይደል? ማን ብቻ ነው? ወሰን የሌለው ገደል የሌለው አልፋ ኦሜጋ የሆነ በሁሉ ቦታ የሚገኝ አዎ እግዚአብሔር ብቻ ነው። መላእክት እንደ እግዚአብሔር ሳይሆኑ የእግዚአብሔር ጸጋ ስላለ በእነሱ ላይ የእግዚአብሔር ስም ስላለ በእነሱ ላይ እግዚአብሔር ስልካቸው መንፈሳዊ ያላቸውና በማይቆጠር ሰዓታት ውስጥ ሰከንዶች ውስጥ ሁሉም ቦታ ደርሶ ሁሉን ይረዳሉ፣ ሁሉን ያግዛሉ፣ ሁሉም በእውነት ከችግራቸው ከመከራቸው ነፃ ያወጣሉ። ማን ስለሰጣቸው ጸጋ? እግዚአብሔር ስለሰጣቸው። ለዚህ ነው እዚህ ሆነ ቅዱስ ገብርኤል ድረስልኝ፣ ቁልቢም ያለው ቅዱስ ገብርኤል ድረስልኝ፣ አዲስ አበባ መሀል ያለው ሌላም ቦታ ያለ ቅዱስ ገብርኤል ድረስልኝ። ይደርሳል ቅዱስ ገብርኤል። ማን ስልከው? እግዚአብሔር ስልክልን ማለት ነው። ለቅዱስ ጴጥሮስ የላከው መልአኩን እግዚአብሔር ነው። ከታሰረበት እንዲወጣ እግዚአብሔር መልአኩን ላከለትና ወዳም እግዚአብሔር መልአክ ሲቀርብ ጨለማው ተገፈፈለት። የታሰረበት ስፍራ በብርሃን ተጥለቀለቀ። ሌሎቹ ፈሩ። ያመነው ጴጥሮስ ደስ ብሎት ልብሱን ለብሶ ጫማውን አጥልቆ ወጣ ከታሰረበት ስፍራ። ደግሞም በእጆቹ ላይ የታሰረው ሰንሰለት የእግዚአብሔር መልአክ ሲነካ ከእጆቹ ላይ ወደቀ ይላል። እስቲ አመስግኑት እግዚአብሔር። የእግዚአብሔር መልአክ ሲነካ አሁን መጣችሁ የቅዱስ ገብርኤልን ደጁን ነክታችሁ ሰግዳችሁ አስራታችሁ በኩራታችሁ አውጥታችሁ ጸልያችሁ አልቅሳችሁ ክዳን አድርሳችሁ መስቀል በእውነት ተሳልማችሁ
ቡራኬ ተቀብላችሁ ስትሄዱ ብዙ ነገር የታሰርንበት እኛ ራሳችን ያላየነው ክፉ ነገር አምላክ ቅዱስ ገብርኤል ይጣልልን። አሜን በሉ። አምላክ ቅዱስ ገብርኤል ይጣልላችሁ። እኛ ያላየነው ምድራችን ያላየች የታሰርንበት ብዙ ነገር አለ። መልአክ የሚያስፈልገን ለዚህ ነው። መልአክ ብለን ደግሞ የምናከብረው መልአክ ስለሆኑ ብቻ አይደለም፣ የእግዚአብሔር መልአክ ስለሆኑ ነው እንጂ የማ መልአክ ስለሆኑ ነው። የማ መልአክ ስለሆኑ ነው። የጌታ መልአክ ላል እኮ ነው። ብዙ መልአክ አለ። ርኩሳን መናፍስት መልአክ ይባላሉ። ዲያብሎስ መልአክ ይባላል። ለክፉ ነገር የተላከ ብዙ መልአክ አለ። እኛ ለጽድቅ የምላኩ፣ ለምሕረት የምላኩ፣ ለማዳን የምላኩ ከክፉ ነገር ሊያስመልጡ የምላኩ የእግዚአብሔር መልአክን ነው የምናከብረው። የማን መልአክን ነው የምናከብረው? የእግዚአብሔር መልአክ ነው ቅዱስ ገብርኤል። የእግዚአብሔር መልአክ ነው። የሚያድነን መልአክ ነው። የሚታደገን መልአክ ነው። ከክፉ ነገር እንድናመልጥ የሚያደርገን መልአክ ነው። ስለዚህ የታሰረበት ሰንሰለት ልክ የእግዚአብሔር መልአክ ስናገር ቅዱስ ገብርኤል ይናገረን። አሜን በሉ። ቅዱስ ገብርኤል ወደኛ ይምጣ። አሜን በሉ። ቅዱስ ገብርኤል ስናገረን፣ ቅዱስ ገብርኤል ወደኛ ሲመጣ የታሰርንበት ምእመናን ብዙ ነገር አለ። ሳስቡት፣ ሕይወታችሁን አስቡት። ጤናታችሁ በበሽታ የታሰራችሁ፣ ሰላማታችሁ እንዲሁ አእምሯችሁ በክፉ ነገር የታሰረው፣ ኑሮ እንዲሏችሁ፣ ስራ እንዲሏችሁ በማጣት የታሰራችሁ ማን ይምጣላችሁ? ኧረ ማን ይምጣልን? የእግዚአብሔር መልአክ ቅዱስ ገብርኤል ይምጣልን። አሜን በሉ። ያኔ የታሰርንበት ነገር ሁሉ ይጠፋል፣ ስፍራ ያጣል። እኛ በእውነት ነፃ ወጥተን እግዚአብሔርን በፍጹም ልባችን በፍጹም ሀሳባችን ለማምለክ እንበቃለን። ዓለማችን በብዙ ነገር ታስራ ነው ያለችው። ለዚህ ቅዱሳን መላእክት ያስፈልጋሉ። ተራዳይነታቸው፣ ጥበቃቸው፣ አማላጅነታቸው ያስፈልገናል። መሰዋቀዩ ብይ ለፋኩን ዋምባየዳን ለምትርቲ ባየው ንከኝ ከመዝሉ ኩንስ እቤዳን ለጅራታ ረክናን ለጅራታ ገመቹ አመኔ ኡግመት ገዳን ለጅራታ እርገማ ዋቀዩ ገረከኛ ከፈታነን ረክንት ይልዳምን ገድት ይልዳምን እቤት ይልዳምን የሮሳ እርገማ ዋቀዩ ገረከኛ ከፈ በከሴኑ አባ ሙራጭታ ሙራጨባ አመሲ አያኒ ቁልቁልች ገብርኤል ባይቀቴ ከአንዛሳኑ ባይቀቴ ዋቀኛን እርገማሳኑ ሄርጌ አማኑ ሁዱ አማ ገረከኘት ደሁ አከዋቀዩ ሱበራጃለ ለዛኑ ባተው ቅዱስ ጴጥሮስ እግዚአብሔር መልአክ የታሰረበትን ሰንሰለት ከእጁ ጣለለት። ደግሞም ተከተለኝ አለ። እኛ አውቀን ነው ቅዱስ ገብርኤልን የተከተልነው። ምእመናን ምልጃውን ጥበቃውን በጸበሉ በእምነቱ የዳን የተከተሉ ምክንያት ስላለን ነው። ቅዱስ ገብርኤልን የተከተሉ ጴጥሮስ የእግዚአብሔርን መልአክ የተከተሉ ጴጥሮስ የተደረገለትን አውቆ ዓለም መላእክትን የጠላች ዓለም ቅዱሳንን የጠላች በቅዱሳን የተደረገላትን ስላላወቀች ነው። ይህንን እውቀት እግዚአብሔር ያብዛልን። አሜን በሉ። ቅዱሳንን የምናውቅበት መላእክቱን የምናውቅበት አልፎም ደግሞ ማዳኑን የጌታን ማዳን ምሕረቱን ቸርነቱን ይቅርታውን ለሰው ልጆች የሰጠውን ፍጹም ፍቅርን ይህንን አውቀን ልንከተል ያስፈልጋል። ስለዚህ ጴጥሮስ ተከተለ፣ ሄደ። ከፊቱ ያለው ብርቱ የሆነ በርም ተከፈተለት። እሱን ማለፈ። ወደ ቤቱ እግዚአብሔር መልአክ በሰላም እንዲገባ አደረገው። እኛንም ቅዱስ ገብርኤል እዚህ የመጣን ሁላችን ወደ ቤታችን ወደ ስራችን አሁን ተባርከን አሁን ዘምረን እንድንገባ ቅዱስ ገብርኤል ከፊት ከኋላ ከግራ ከቀኝ እሱ ይጠብቀን። አሜን በሉ። እሱ ይጠብቀን። የተቀመጣችሁ ሁላችሁም ተነሱ። ቅዱስ ገብርኤል ጠባቂያችን ነው። ቅዱስ ገብርኤል በእውነት ተራዳያችን ነው። ቅዱስ ገብርኤል ለእኛ ልዩያችን ነው። ከሁሉ መላእክት በተለይ ቅዱስ ገብርኤል
ለእኛ መዳን ለሰው ልጆች መዳን የፍዳው የኩነኔ የመርገሙ የጨለማው የኃጢአቱ ዘመን ያልፍ ዘንድ ያ የምንድንበትን የምስራቹን ቃል ከእግዚአብሔር ተቀብለ በእመቤታችን በቅድስት ድንግል ማርያም በኩል ደስ በላችሁ ያለን መልአክ ነው። ደስ በላችሁ አመስግኑት። በቅዱስ ገብርኤል ደስ በላችሁ አለት ደስ በላችሁ ያለን በድንግል ማርያም በኩል ደስታን የነገረን ጸጋን የነገረን መዳናችንን የነገረን ከሲኦል ከፍዳ ከኩነኔ መላቀቃችንን በእውነት የነገረን የእግዚአብሔር መልአክ ነው ቅዱስ ገብርኤል። ትወዱታላችሁ? እንጃለቱ እስቲ ትወዱታላችሁ ቅዱስ ገብርኤልን? እስቲ እጃችሁን ከፍ አድርጉ። እኔ እወደዋለሁ ቅዱስ ገብርኤልን ነው። ትወዳላችሁ? እንጃለቱ ስሉ እስቲ የምትወዱት አሁን አጨብጭቡ አይደለም እጃችሁን አጥታችሁ አይደለም። አይ አጨብጭቡ አይደለም ያልኩት ቅዱስ ገብርኤልን የምትወዱት አስራታችሁን በኩራታችሁን የያዛችሁትን እዚህ ብርድ ውስጥ ብዙ አናቆያችሁ ብዬ ነው። ትምህርቱን ሌላ ጊዜ እንማራለን። አስራታችሁን እኔ ወደዋለሁ እሱም ይወደኛል። ስለዚህ ለቅዱስ ገብርኤል ይሄን ይዤ መጥቻለሁ። ስለዚህ ሊባረክ እስቲ በፊቱ አስራትን ሰጥቼ በኩራትን ሰጥቼ በላችሁ የመጣችሁ እስቲ አሁን ፍቅራችሁን ለቅዱስ ገብርኤል ወደዚህ እየመጣችሁ ግለጹ። 5 ደቂቃ ብቻ ተመቶ ነው እንዴ ወደዋለሁ አላላችሁ? መውደዳችሁ በዚህ ትገልጣላችሁ። ባሎች መውደድ አለ እንዴ? ክርስቶስ የወደደን እኮ እሱን አሳልፎ ሰጥቶ ነው። ቅዱስ ገብርኤልን ደግሞ ሌት ተቀን እየጠበቀን ወደደ። ሲልን ብላችሁ አመስግኑ። ሌት ተቀን እየጠበቀን የወደደን መልአክ እኮ ነው። ስለዚህ ደግሞኛ ለቅዱስ ገብርኤል ያለንን ፍቅር የምንገልጠው አስራታችንን በመስጠት ነው። ይዘን የመጣነውን በፊቱ የተባረከን አባቶቻችን ፊት መስጠት ነው። እስቲ የቆማችሁ ወደዚህ ነው እና እየተባረካችሁ የቻላችሁትን መስጠት። በቃ እጃችሁ ላይ ምንም ከሌለም ደግሞ ተባርካችሁ ሰግዳችሁ ቅዱስ ገብርኤል ሆይ እኔ የታሰርኩበት ምድራዊ ሰንሰለት አይደለም፣ የበሽታ ሰንሰለት አስሮኛል። የዚህ ዓለም ጉዳይ ሰንሰለቷ አስራኛለች። አምላክ ቅዱስ ገብርኤል ሆይ አንተ ፍታኝ፣ የታሰርኩበትን የዚህ ዓለም ጣጣ ሰንሰለቷን ከየቴ ላይ ጣልልኝ በሉ። ማን ጣልልኝ? ኧረ ተናገሩ። ማን ጣልልኝ? አምላክ ቅዱስ ገብርኤል ጣልልኝ። አባታችን የሚሉኝ በእውነት እኔ በብዙ ነገር ታስሬ ነበረ። ራሱ ጠርቶ አመጣኝ። ከነሰንሰለት የነበረ ከነችግር የነበረ የመጣሁት አሁን ግን ዳንኩኝ። ያ ያሰረኝ ክፉ ነገር ሁሉ ከላይ ላይ ወድቋል። ደስ በላችሁ ሲ አመስግኑልኝ ብሏል አባታችን። እሳቸው አሁን እንደዚህ ብሎ ነው የተናገሩት። አሁን ሁላችንን ቅዱስ ገብርኤል የታሰርንበትን ክፉ ነገር እሱ በእውነት ከሕይወታችን ይጣልልን። አሜን ብሎ ከኑሯችን ይጣልልን። ከስራችን፣ ከኑሯችን፣ ከመውጣታችን፣ ከመግባታችን ክፉ የሆነውን ነገር ሁሉ እሱ እንዲጥልልን አምላክ ቅዱስ ገብርኤል ይርዳል። ስለዚህ በርቱ፣ ጠንክሩ፣ አስራታችሁንም ስጡ። ወደፊትም ዛሬ ያልሰጣችሁ ስጡ። ይህንን ህንፃ ደግሞ እጅግ የሚያምር ነው። አስባችሁ ከሆነ ቅድም መምህር እንደተናገሩ ከሰማይ ዝቅ ከመሬት ደግሞ ሁሉ በላይ ከፍ ነው ስታይ። አሁን የትኛው አዲስ አበባ በተለይ ማታ ማታ ማብራት አስራችሁበት ይህ ቅዱስ ገብርኤል ህንፃ ሲመረቅ አስባችሁታል? ውበቱ አስባችሁታል? ድምቀቱ ይገባዋል። የእግዚአብሔር መልአክ ከፍ ይበል። ቅዱስ ገብርኤል አመስግኑት። አሁን ይገባዋል። ስለዚህ ሁላችሁም በቻላችሁት መጠን ይህ ህንፃ ብዙ ነገር ይቀረዋል። ይህን ደግሞ የሚያስፈልገውን በህንፃ ሰሪ ኮሚቴ በኩልም እየቀረባችሁ እጅግ የተወደዱ የልማት አርበኛ ናቸው። መላከመዊ መምህር ሙላት አስረስ እንዲሁም ደግሞ መጋቢ ያና ጸሐፊው ደረሰ እሳቸው ሁሉም ልማት የሚሰሩ በወንጌል በቤተክርስቲያን አገልግሎት በውስጥ በውጭም የተካሉ አባቶች ስላሉላችሁ
ብዙ ነገር ትሰራላችሁ ብለን ተስፋ እናደርጋለን። አሁንም በርቱ። ሰውም ወደ ቤተ እግዚአብሔር እንዲመጣ እናንተን እንደመጣችሁ በየጊዜው ቅስቀሳ ማድረግ ያስፈልጋል። ወንጌል እንዲስፋፋ ቃለ እግዚአብሔር ሁሉም እንዲሰማ ሰው ወደ እግዚአብሔር እንዲመጣ በብዙ ነገር ታስሮ በቤቱ የቀረውን ቀስቅሳችሁ ወደ ቅዱስ ገብርኤል ብትቀርብ አዎ ከእስራት ትፈታለህ። ቃሉን ብትሰማ፣ ጸበሉን ብትጠመቅ፣ መልካም ነገር ብታደርግ፣ ቤቱን ብታጻንስ ብላችሁ ሰውንም ቀስቅሳችሁ ማምጣት ያስፈልጋልና ለዛሬው ይበቃናል። ያስተማረን የመከረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። ስብሐት ለእግዚአብሔር። ይቆየን። ተደላችሁ እግዚአብሔርን አመስግኑ።